የሚገባው የቀን ውሎ ጠቅለል አድርገን በትንሹ እናነሳና ሙሐደራውን እንጨርሳለን። አሁን እንዳሳለፍነው ያው በረመዳን ትኩረት ልንሰጣቸው የሚገቡ ብዙ ዒባዳዎች እንዳሉ አሳልፈናል። ነገር ግን ሙጅመለን የረመዳን ወር በረካውን እንድናገኝ በዚህ ወር ተጠቃሚ እንድንሆን ቀናቶቻችን በምን መልኩ ነው ማለፍ ያለባቸው የሚለውን ካሁኑ ማወቁ በዚያ መልኩ ቀናቶቹን ለማሳለፍ ቁርጥ ውሳኔ መወሰኑ አላህም በዚያ ላይ እንዲያግዘን መለመኑ ተፈላጊ ነው። ስለዚህ ሙስሊም የረመዳንን ወር ሲጀምር መጀመሪያ ስሑር ላይ እንዳሳለፍነው ወደ ፈጅር ሶላት ጠጋ ብሎ ከሱብሒ አዛን በፊት በ30 ደቂቃ በ40 ደቂቃ ቢሆን ቀደም ብሎ ይነሳል። ከዚያ سحور ይበላል። ሱና ነው سحور። አንድ ሰው መራቡም መቸገሩ መዳከሙ አይፈልግም። በል ለዒባዳ እንዲጠነክር ኸይር ስራ ላይ እንዲጠነክር سحور ጠቃሚ ነው፣ በረካ ያለው ሱና ነው። ከምግቡ መካከል ተምር መጨመሩ ሱና ነው፣ በረካ የሚገኝበት ነው። ይሄንን ካደረገ በኋላ የፈጅር አዛን እስከሚወጣ ድረስ በዱዓ ይጠናከራል። ሰዓቱ የኢስቲጃባ ሰዓ ነው። አላህ ተባረከ ወተዓላ ወደ ሰማኡ ዱንያ ወርዶ ባሮቹን ለምኑኝ የሚልበት ሰዓት ነው። ሰሑር ከበላ በኋላ በዱዓ ይጠናከራል። ከዚያ በኋላ ወደ ሱብሒ ሶላት ሂዶ ከሱብሒ ሶላት በፊት ያሉትን 2 ረካዓዎች ይሰግዳል። እነዚህ 2 ረካዓዎች ነብያችን አለይሂ ሰላቱ ወሰላም እንዳሉት خير من الدنيا وما فيها ከዱንያና በዱንያ ውስጥ ካሉ ነገራቶች ሁሉ በላጭ ናት። ትልቅ ቦታ ያላት ዒባዳ ናት። ከዚያ አስከትሎ የሱብሒ ሶላትን በጀማዓ ይሰግዳል። የሱብሒ ሶላትን ከጨረሰ በኋላ ከሶላዋቶች በኋላ ያሉትን አዝካሮች ይላል። አስከትሎ ይሄ ለቻለ ሰው በጣም ትልቅ ነገር ነው። أذكار الصباح يطوات ذكر مالك ቀናችን ሙሉ እንዲስተካከል ለቀን የሚያስፈልግንን ጥንካሬ የምናገኝበት ሰዓት ነው። ከራሱ ጥንካሬ ያገኘ ቆራጥ የሆነ ሰው ይሄንን ሰዓት ማሳለፍ የለበትም። ሱብሂን ሰግዶ የሰገደበት ቦታ ቁጭ ይላል። መሄድ ካለበት ደግሞ ችግር የለውም እየሄደም ቢሆን ይሄንን የጧት ዚክር ማለት አለበት። ይሄ ቀለብ ነው፣ ስንቅ ነው። ለቀኑ ሙሉ እንደ ቁርስና እንደ ጉልበት የሚሆነ ነገር ነው። ከዚያ በኋላ ስራ የሌለው አዝካሩን ጨርሶ ከቁርአንም የሚችለውን ይቀራል። ምክንያቱም ረመዳን ላይ ቁርአን አብዝተን መቅራት አለብን ብለናል። የምንችለውን ያክል ختማ ሊኖረን ይገባል ብለናል። ቁርአን የምንቀራበት ሰዓት በላጭ የሚሆነው ከሱብሒ በኋላ وكذلك عصر በኋላ ነው። እነዚህን 2 ወቅቶች ሙስሊም መጠቀም አለበት። ሁሉም ሹግል ያለው ስራም ያለው ያመቻቻል። ስራ የሌለው ደግሞ ሰዓቶቹን አመቻችቶ እነዚህን 2 ጊዜያቶች ንቃት የሚያገኝበትን ለዒባዳ ዝግጁ የሚሆንበትን ሁኔታ መፍጠር አለበት። ከዚያ አዝካሩን ጨርሶ ቁርአኑን ጨርሶ መተኛትም ካለበት ይተኛል። ስራ ካለውም ወደ ስራው ይሄዳል። የዱሃ ሶላትን ከቻለ ከሱብሒ በኋላ ተቀምጦ ፀሐይ ከፍ ካለች በኋላ ሰግዶ ይነሳል። ካልሆነለት በላጩ ዘግየት አድርጎት ተኝቶም ይሁን ስራውን ሰርቶ ካበቃ በኋላ ፀሐዩ ጠረር በሚልበት ጊዜ ወደ 5 ሰዓት ወደ 4 ተኩል አካባቢ ሶላተ ዱሃ ይሰግዳል። ከዚያ የሚያደርገውን አድርጎ የዙህሩን ሶላት በጀማዓ መስገድ አለበት። وكذلك ከዙህር በፊትና በኋላ ያሉትንም ራቲባዎችን በቋሚነት መስገድ አለበት።
አሁንም ከዙህር ከተመለሰ በኋላ ቀይሉላም የሚያደርግ ይተኛል ሌላም ስራ ያለው የሚሰራውን ይሰራል ከዚያ በኋላ የዐስር ሶላትን በጀማዓ ይሰግዳል የዐስር ሶላት በጀማዓ ከሰገደ በኋላ ከዐስር እስከ መግሪብ ያለውን ጊዜ አንድ አዝካሩል መሳ የምሽት ዚክር ያደርግበታል ከዚያ በኋላ እንዳሳለፍነው ቁርአን ለመቅራት ምቹ ጊዜ ነው ዚክር የሚወደድበት በላጭ ጊዜ ነው የሚችለውን ያክል ከቁርአን ይቀራል ከዚህ ሐጃ ካለው ሐጃውን ፈጽሞ ለፍጡር ይዘጋጃል መስጊድም ካፈጠረ በመስጊድ ቀረብ ያለ ቦታም ካፈጠረ ከዚያ በኋላ የመግሪብ ሶላትን በጀማዓ ይሰግዳል ከመግሪብ በኋላ ያሉትን ሁለት ረካዓዎችም እንደዚሁ ይሰግዳል ከዚያ ወደ ቤቱ ተመልሶ አፍጥሮ ሲያፈጥር ምግብ ማብዛት ተፈላጊ አይደለም ሆዳችን እስከሚሞላ ተራዊህ ለመስገድ እስከሚከብደን ድረስ በየአይነቱ ምግብ መብላት ሆዳችንን ጥቅ ማድረግ ይሄ ተፈላጊ አይደለም ካልሆነልህ ተመልሰህ ትበላለህ ለተራዊህ ንቁ የሚያደርግህን ያክል ለዒባዳ የሚያጠነክርህን ያክል ትበላለህ ከዚያ ከቤተሰቦቼ ጋር ተጨዋውተህ ፍጡር ከጨረስክ በኋላ ወደ መስጊድ ቀደም ብሎ መሄድ ይቻለ ቀደም ብሎ ይሄዳል ያው አዲስ አበባ አብዛኛውን ጊዜ የሚያዘገይ ጊዜም የለም ወዲያው ነው ኢሻው የሚታዘን አንዳንድ አካባቢ ዘግየት ይላል አዛኑም ኢቃማው እዚህ ግን የተወሰነ ካፈጠረ ቤተሰቡ ጋር ትንሽ ከተጨዋወተ በኋላ ወደ ኢሻ ይመጣል የኢሻ ሶላትን በጀማዓ ይሰግዳል በፍጡር በቡና በተለያዩ አሉባልታዎች የኢሻ ሶላት በጀማዓ ሊያልፈን በፍጹም አይገባም ይህ ረመዳን ወር ራሳችንን በጀማዓ ሶላት የምናለማምድበት ከረመዳን ስንወጣ የሶላት ሰዎች የመስጊድ ሰዎች ሆነን የምንወጣበት መሆን አለበት ከረመዳን ይሄንን ይዘን ከወጣን ትልቅ ኸይር ይዘን ወጣናል ሶላታችን ላይ የተለየ ትኩረት መስጠት አለብን በተለይ ደግሞ አምስት ወቅት ሶላቶችን በጀማዓ አንድ ሙስሊም በዚህ ወር ውስጥ አንዲትም ጀማዓ ላታመልጠው ቁርጥ ውሳኔ መወሰን አለበት ሰዒድ ኢብኑ ሙሰይብ ረህመቱላህ ዐለይሂ እንደሚለው እነዚህን አምስት ወቅት ሶላቶችን በጀማዓ የሰገደ ሰው አለ فقد ملأ البر والبحر عبادة ባህሩንም የብሱንም በዒባዳ ሞልቶታል አምስት ወቅት ሶላቶችን በጀማዓ መስገድ ያንን ልማዳችን አድርገን መያዝ ከረመዳን ስንወጣ የሶላት የመስጊድ ሰዎች መሆናችን ይሄ ከረመዳን የሚፈለገውን በረካ አግኝተናል አላህ ከረመዳን እንድናገኝ የፈለገልንን ኸይር አግኝተናል ይሄ ምልክቱ ነው ስለዚህ አምስት ወቅት ሶላቶች ላይ ከሌሎች ሁኔታዎች በተለየ መልኩ ትኩረት ልንሰጥ ይገባል ቁርጥ ውሳኔ መወሰን ያስፈልጋል ከዚያ ከኢሻ በኋላ ያለውን ራቲባ ሁለት ረካዓ ሰግደን የተራዊህ ሶላትን ከኢማሙ ጋር ጀምረን ከኢማሙ ጋር እንጨርሳለን አሁን የጠቀስነውን የአንድ ቀን ውሏችንንና ዳራችንን በወር ውስጥ የሚገኙ ቀናቶችና ሌሊቶች እንዲሆኑ ካደረግን ከዱዓ ጋር በአላህ ፍቃድ ለዱንያችንም ለአኺራችንም የሚጠቅመንን ስንቅ የምንይዝበት ህይወታችንን የምናሳምርበት ረመዳን ይሆንልናል الله ሁላችንንም ለኸይር ይወፍቀን هذا والله اعلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك